እግዚአብሔር አምላካችን ትላንት ያየነውን ጨለማ አስወግዶ ወደዚህ ወደሚደነቅ ብርሃን ስላሸጋገረን ክብርና ምስጋና ለእርሱ ይሁን። አይዟችሁ፣ አትደንግጡ፣ ከእነርሱም አትፍሩ። በፊታችሁ የሚሄድ አምላካችሁ እግዚአብሔር ስለእናንተ ይዋጋል። ኦሪት ዘዳግም ምዕራፍ 1 ከቁጥር 29። ሁላችንንም በዚህ አውደ ምሕረት ሰብስቦን ስሙን በመጥራት ስሙን በመቀደስ ቃሉን በመስማት ይህንን የሀገራችንን የድል በዓል ለማክበር ያበቃን አምላክ ክብርና ምስጋና ይግባው። ሀገራችን ኢትዮጵያ በዘመነ አበው ሕገ ልቡናን በዘመነ ኦሪት ብሉይ ኪዳንን በዘመነ ስጋዊውም ከቤተ እስራኤል በመቀጠል በ34 ዓመተ ምህረት አዲስ ኪዳንን የተቀበለች ታላቅ ሀገር ናት። ይህም የክርስትና ታሪክ አመጣጥ ሁሉንም ኢትዮጵያውያንን የሚያኮራ ነው። ሀገራችን ኢትዮጵያ ከታሪኳ መነሻ ጀምሮ ማለትም ዓለም ከተፈጠረ ዘመን ከተቆጠረ ነፃነቷን ጠብቃ የኖረች ራሷን ችላ ስርዓተ መንግስት ያላትና የነፃነት እድሜ የተቆጠረላት በዚህ ረጅም የነፃነት እድሜዋ የተቀደሰ ባህል፣ የጸና እምነት፣ የቀና ስነ ምግባር የነበራትና ያላት ወደፊትም የሚኖራት ታላቅ ሀገር ናት። ሀገራችን ኢትዮጵያ በረጅም ጊዜ ነፃነት የታሪክ ዘመኗ በቅኝ ግዛት ውስጥ ለማድረግ ክፉ አድራጎች የሀገራችንን የመልክዓ ምድር አቀማመጥና የተፈጥሮ ውበት ያስጎመዣቸው ከየጋራዎቿና ተራሮቿ የሚነፍሰውን የህይወት የሰላም አየር እየተነፈሱ ከወንዞቿ ጅረቶቿ የሚፈሰውን ቀዝቃዛ ውሃ እየተጎነጩ ለመኖር አሻግረው የሚመለከቱት ብዙ የቅርብና የሩቅ ሀገሮች ኢትዮጵያን በጦር ኃይል አስገብሮ በጉልበትና በኃይል ለመያዝ የማይከጅል አልነበረም። ነገር ግን ደፍረውና ገፍተው የመጡም እንደ ተርብ በሚናደፉት የኢትዮጵያ ጀግኖች ያላስተዋሉትና ያልጠበቁት አደጋ እየደረሰባቸው የእሳት እራት ሆነዋል። ኢትዮጵያውያን ከሀገራቸው ምድር ስንዝር የማይለቁ የሌላውንም የማይሹ ናቸው። እንኳን መሬቱን ቆርሰው ሊለቁ አፈርና ትቢያ ከድንበራቸው ወጥቶ እንዳይሄድ የባዕዳንን ጫማ እያራገፉ የሚሸኙ ጀግኖች ናቸው። ከዚህ የተነሳ ለብዙ ዓመታት ነፃነቷንና አንድነቷን አስከብራ የኖረች ሀገራችን ለቀኝ ገዢዎች አልመች ያለች በሃይማኖት ጽናት፣ በታሪክ ስፋትና በተፈጥሮ አቀማመጥ የታደለች መሆኗ ለማንም ግልጽ ነው። ይሁንና ኢትዮጵያ በዚህ ረጅም የታሪክ ዘመኗ በየጊዜው ፈተና ቢያጋጥማትም የደረሰባትን ፈተና ሁሉ በኃይለ እግዚአብሔር በመቋቋም ከዚህ ደርሳለች። የተወደዳችሁ ምእመናን፣ ዛሬ የካቲት 23 2017 ዓመተ ምህረት በዚህ በደብረ ገነት ቅዱስ ጊዮርጊስ ገዳም አውደ ምሕረት ተገኝተን ለአምላካችን ምስጋና በማቅረብ የምንገኘው ከየካቲት 23 ቀን 1888 ዓመተ ምህረት ጀምሮ ተያይዞ በመጣው የረጅም ዘመን የድል አድራጊነት ታሪካችን ትውፊት መሰረትነት ነው። የተከበራችሁ ምእመናን፣ የአድዋ ድል መታሰቢያ በዓል በየዓመቱ በድምቀት ይከበራል። ይህ ታላቅ የድል መታሰቢያ በዓል ኢትዮጵያዊ የሆነ ሁሉ በየጊዜው የተፈጸመውን ታሪክ በማስተዋል
በማወቅና በመረዳት በኢትዮጵያዊነት ስሜት ማክበር የዜግነት ግዴታው ነው። ይህን የአድዋ ድል መታሰቢያ በዓል በምናከብርበት ጊዜ መገንዘብ ያለብን ተደራጅቶ መጥቶ የነበረውን ወራሪ ጠላት መክቶ መመለስ የተቻለው ቅድም በመግቢያው ላይ አይዟችሁ፣ አትደንግጡ፣ ከእነርሱም አትፍሩ፣ በፊታችሁ የሚሄድ አምላካችሁ እግዚአብሔር ስለ እናንተ ይዋጋል ተብሎ እንደተነገረው በእግዚአብሔር ኃይል በሰማዕቱ በቅዱስ ጊዮርጊስ ተራዳይነት በካህናቱ ጸሎት ፍጥነታቸው እንደ ነፋስ አነዳደፋቸው እንደ ንብና ተርብ ቅልጥፍናቸው እንደ ጭልፊት የሆኑ ኢትዮጵያውያን በባህርና በየብስ ውስጥ ተጭኖ የመጣውን መሳሪያና የጦር ኃይል ከምንም ሳይቆጥሩ የጦርነት እሳት ከነደረበት ውስጥ በድፍረት በመግባት በጦርና በጎራዴ አጣድፈው ጠላትን ድል አድርገዋል። ኢትዮጵያውያን ጀግኖች የጠላትን መድፍ እያነጣጠሩ በመምታት አድዋ ላይ የፈጸሙት አኩሪ የድል ተግባር በቅኝ ግዛት ጨለማ ውስጥ ለነበረው የአፍሪካ ክፍለ ዓለማት የነጻነት ወጋገን ሆኗል። ኢትዮጵያውያንም በዚህ ድል ኃይል የእግዚአብሔር እንጂ የሰው አለመሆኑን እና በጦር መሳሪያና በሰራዊት ብዛትም መዳን የማይቻል መሆኑን አረጋግጠውበታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም በዕለተ ጊዮርጊስ ተጀምሮ በዕለተ ጊዮርጊስ የተፈጸመውንና በውጊያውም ከኢትዮጵያውያን ወገን የታላቁ ሰማዕት የቅዱስ ጊዮርጊስ ተራዳይነት ኃይል እንደነበረበት የተመሰከረበትን የአድዋን የድል ታሪክ መታሰቢያ በዓልን በፍጹም የሃይማኖትና ሀገራዊ ፍቅር ስሜት ስታስበው ትኖራል። የሚገርመውና የሚደንቀው ጥንቱንም ጌታችንና መድኃኒታችን ኢየሱስ ክርስቶስ የካቲት 23 በቃና ዘገሊላ ውሃውን ወይን ያደረገበት ዕለት ሲሆን በዚህ ዕለት በመልክ ውሃ የሚመስለው ኢትዮጵያዊ ወይን ሆኖ ጠላትን ያሰከረበትና አሳፍሮ ድል የነሳበት ታላቅ ዕለት ነው። እንኳን በሰላም አደረሳችሁ። በመቀጠልም በመጨረሻ በዚህ በታላቅ ጾም ከተጣላነው ጋር ታርቀን የበደልነውን ክሰን የሰይጣንን ኃይል ድል ነስተን ስጋውን በልተን ደሙን ጠጥተን የመንግስቱ ወራሾች እንድንሆን የእግዚአብሔር ቅዱስ ፈቃዱ ይሁንልን። የቅድስት ኢትዮጵያ አገራችንን ትንሣኤ ሁላችንንም ያሳየን። ወስብሐት ለእግዚአብሔር። የሰማነውን በየልቦናችን ያሳድርብን። መዓቱን በምሕረት ቁጣውን በትዕግስት ይመልስልን። ጾማችንን፣ ጸሎታችንን፣ ስግደታችንን፣ መስዋዕታችንን፣ ዕጣናችንን ሁሉ ተቀብሎ ሀገራችንን ኢትዮጵያን ሕዝባችንን በጽኑ ሰላም ይጠብቅልን። ከዚህ የተሰበሰባችሁትን ሁሉ እግዚአብሔር ይባርካችሁ። በእጆቻችሁ የጨበጣችሁትን፣ በእግሮቻችሁ የተረገጣችሁትን፣ በልቡናችሁ ያሰባችሁትን ሁሉ እግዚአብሔር ያሳካላችሁ። የሰማዕቱ የቅዱስ ጊዮርጊስ በረከት ረድኤት በሁላችን ላይ ይደርብን። አባታችን ሆይ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። ሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ዛሬም ዘወትርም ለዘላለሙ አሜን። እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ እግዚኦ መሐረነ ክርስቶስ
እግዝእትነ ማርያም መሐረነ ክርስቶስ ስናውቅ በድፍረት ሳናውቅ በስህተት የሰራነውን የተራቆት እግዚአብሔር ይፍታ። ስለሆናችሁ እግዚአብሔርን አመስግኑ። ለተወሰኑ ለአንድ 5 ደቂቃ ፈረሰኞች እዚህ ባለንበት ትርኢት ያሳያሉ። ፈረሰኞች